ሰላም ጤና ይስጥልን ውድ የኢቲ ቢዝነስ ተከታታዮች። ኢቲ ቢዝነስ በንብ ዙሪያ እንዲሁም ስለተለያየ ቢዝነስ ጠቃሚ ተከታታይ ትምህርቶችን ለማግኘት ሰብስክራይብ እና ለሌሎች ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ ዛሬ ዝግጅታችን የምናልፍ ይሆናል። ለንቦች ተስማሚ ስለሆኑ የተለያዩ አይነት ቀፎችን እንዴት እንደምንሰራና እንዴት እንደምናሻሽል የምንመለከት ይሆናል። በመጀመሪያ ደረጃ የምንመለከተው ባህላዊ ቀፎ አሰራርና ማሻሻል ነው። ባህላዊ ቀፎ በንብ እርባታ ውስጥ ከፍተኛ ሚና ያለ አይነት ቀፎ ነው። ይህ ቀፎ በሌላው ቀፎዎች መተካት የለባቸውም። በመጀመሪያ ደረጃ ንቦች ሳይጎዱ ከሁለቱም በኩል ማር ለመቁረጥ ነው። ሁለተኛ ነገሩ ደግሞ ለንቦች ማባዣና ለማር ምርት በቂ ስፋት እንዲኖረው ለማድረግ ነው። በሶስተኛ ደረጃ ለንቦች ተስማሚ መውጫና መግቢያ ቀዳዳ ለማስቀመጥ ነው። ስለዚህ በዚህ መንገድ ማሻሻል እንችላለን። ቀፎውን እርዝማኔውን 90 ሴንቲሜትር በማድረግ እና ስፋቱን 40 ሴንቲሜትር በማድረግ ቀፎዋችንን ማሻሻል እንችላለን። ይህ የተሻሻለ ቀፎ እጅግ በጣም ውጤታማና ጥሩ ማር ማምረት የሚችል ቀፎ አይነት ሆኖ ሊቀርብ ይችላል። ስለዚህ ባህላዊ ቀፎ ለብዙ ዘመናት ጥቅም ላይ እየዋለ የመጣ ነው። ይህን ባህላዊ ቀፎ እጅግ በጣም ተስማሚ ስለሆነ በሌላ ቀፎች መቀየር የለብንም ማለት ነው። የርብራብ ቀፎ ከባህላዊ ቀፎ የተሻለ ምርት ማምረት የምንችልበት ሲሆን ይህ ቀፎ በምስል እንደምትመለከቱት ከላይ ሰፋ ብሎ ከታች ጠበብ ያለ የሚሄድ እና ሳጥን መሳይ ቅርጽ ያለውን ሲሆን በላይኛ ጠርዝ ርብራቦች ይደረደሩበታል። ንቦች በእነዚህ ርብራቦች ማር ይሰራሉ። ርብራብ ቀፎ በምንመለከትበት ጊዜ በቀላሉ ርብራቡን በማንሳት መመልከት መቻሉ ነው ትልቁ ነገር። በዚህ ቀፎ ላይ ያልበሰለው ማር ወይም እጩን አንቆርጥም ማለት ነው። በቀላሉ ርብራቡን በማንሳት የበሰለውን ማር ብቻ መቁረጥ የሚያስችል ቀፎ አይነት ነው። ይህን ቀፎ እንዴት መስራት እንደሚቻል መመልከት እንችላለን። ርብራብ ቀፎ ለመስራት በመጀመሪያ ደረጃ አውላ ያስፈልገናል። ርዝመቱን 105 ሴንቲሜትር ከ105 ሴንቲሜትር 100 ውስጣዊ ቁመት ሲሆን 5 ሴንቲሜትር ደግሞ ለንቦች ማኮኮቢያ ወይም ወደ መስክ በሚወጡበትና ከመስክ በሚመለሱበት ሰዓት የንቦች ማረፊያ ሆኖ እንዲያገለግል 5 ሴንቲሜትር እናስቀራለን። ከላይ በኩል 42 ሴንቲሜትር ሆኖ ወደ ታች ጠበብ ያለ የሄድና 24 ሴንቲሜትር አድርገን ቆርጠን ማዘጋጀት ነው። ያን ቆርጠን ያዘጋጀነውን ቀፎ ልክ በምስል እንደሚታየው አድርገን ካበጀን በኋላ ከዛ ቀጣዩ ፍሬሙን ማዘጋጀት ነው። ትክክለኛ ፍሬም ስፋት 3.2 ሴንቲሜትር መሆን ያለበት። ንቦች በአማካይ እንደሀገራችን 2.5 ሴንቲሜትር ስፋት ያላቸው የማር እንጀራ ይሰራሉ። ቀሪው 0.7 ሴንቲሜትር የንቦች መንቀሳቀሻ ቦታ ነው። ስለዚህ ይህን ፍሬም በእንደዚህ ሁኔታ ማዘጋጀት እንችላለን። አዘጋጅተን ከጨረስን በኋላ ያዘጋጀነውን ቀፎ ዛፍ ላይ በመስቀል ወይም ከባህላዊ ቀፎ በማዘዋወር ንብ ማግኘት እንችላለን። ባለ ፍሬም ቀፎ ወይም ዘመናዊ ቀፎ ከጣውላ የሚሰራ ባለ 4 ማዕዘን ሳጥን መሰል ሲሆን እስከ 3 ከዚያም በላይ የሚሆን ተደራቢ መደረብ እንችላለን። ሆኖም በእያንዳንዱ ተደራቢ ውስጥ በአብዛኛው 10 ባለ 4 ማዕዘን ተንቀሳቃሽ ፍሬሞች አሉ። ፍሬሞች የማር እንጀራን መሸከም እንዲችሉ በማይዝግ ሽቦዎች ይወጠራሉ ማለት ነው። በዚህ በፍሬም ቀፎ ለማነብ ወሳኝ ነገሮች የሰም ማተሚያ የሚባለው የማር ማጣሪያ፣ የንግስት ንብ ማገጃ ያስፈልጋል። የፍሬም ሽቦ ያስፈልጋል። የማር እንጀራ መግለጫ ሹካ፣ የተጋገረ የስም እንጀራ ማያያ ያስፈልጋል። በዚህ ቀፎ ለመስራት እነዚህ ነገሮች ወሳኝ ናቸው። ነገር ግን እነዚህ ነገሮችን በማናገኝበት ሁኔታ ውስጥ በዚህ በዘመናዊ ቀፎ ውስጥ ላይ ልክ እንደ ሽግግር የፍሬም ሽቦችን በማንሳት ማርን ሰም ሳናትም ንቡ በራሱ ጊዜ እንጀራ እንዲሰራ በማድረግ ማርን ማምረት እንችላለን።
ውድ የኢቲ ቢዝነስ ተከታታዮች የዛሬ ዝግጅታችን በዚህ እንጨርሳለን። በቀጣይ በሌላ ዝግጅት እስከምንገናኝ ሰላም።